ሰላም ጤና ይስጥልን። ዛሬ በመካከለኛው ምስራቅ ያለውን ወታደራዊ ሚዛን በእጅጉ ሊቀይር ስለሚችለውና በዓለም አቀፍ ደረጃ መነጋገሪያ ስለሆነው የአሜሪካው ቢቱ ስፕሪት ድንቅ ቦምብ ጣይ አውሮፕላን ዘመቻ ዝርዝር መረጃ ይዘንላችሁ ቀርበናል። አሜሪካ እጅግ ዘመናዊውን ቢቱ ስፕሪት አውሮፕላን በመጠቀም በኢራን ምድር ጥልቀት ላይ በሚገኙ የባለስቲክ ሚሳኤል ማከማቻዎች ላይ ጥቃት መፈጸሟ ተዘግቧል። ይህ ጥቃት ተራ የአየር ድብደባ ሳይሆን በቴክኖሎጂ የታገዘና እጅግ ረቂቅ የሆኑ ወታደራዊ ስልቶችን ያካተተ ነው። አሁን ወደ ዝርዝር ጉዳዮቹ እንለፍ። የጥቃቱ ኢላማ እና ስልታዊ ጠቀሜታ። የጥቃቱ ዋና ኢላማ በኢራን ተራራማ አካባቢዎች ከከርሰ ምድር በታች በባንከሮች እና በዋሻዎች ውስጥ ተደብቀው የሚገኙ የባለስቲክ ሚሳኤል ማስወንጨፊያ ተቋማት ናቸው። ኢራን እነዚህን ተቋማት የሚሳኤል ከተሞች ሚሳኤል ሲቲስ በማለት የምትጠራቸው ሲሆን ከተራ የአየር ጥቃት ለመከላከል በሚያስችሉ መልኩ እጅግ ጥልቅ በሆነ ቦታ ላይ የተገነቡ ናቸው። ይሁን እንጂ የአሜሪካ አየር ኃይል እነዚህን የማይደፈሩ ተብሎ የሚታሰቡ ምሽጎችን ለማውደም ልዩ ዝግጅት አድርጓል። ጥቃቱ የተፈጸመው በኢራን የጦር አቅም ላይ ከፍተኛ ጫና ለመፍጠር እና የሚሳኤል ማስወንጨፊያ መሰረት ልማቶችን ለማሽመድመድ ታስቦ የተከናወነ ነው። ለዚህ ተልዕኮ ቢቱ ስፕሪት የተመረጠበት ምክንያት ግልጽ ነው። አውሮፕላኑ ስቲልዝ ወይንም በራዳር የማይታይ በመሆኑ ማንኛውንም የጠላት አየር መከላከያ ሰብሮ የመግባት ልዩ ብቃት አለው። ይህ አውሮፕላን ከአሜሪካ ሚዙሪ ግዛት ተነስቶ በአየር ላይ ነዳጅ የተሞላ ከ13000 ኪሎ ሜትር በላይ ርቀት በመጓዝ ኢላማው ላይ መድረስ ይችላል። በራዳር ሳይታወቅ ወደ ኢራን የአየር ክልል ዘልቆ በመግባት የኢራንን የአየር መከላከያ ዘዴዎች ዋጋ ቢስ በማድረግ ተልዕኮውን መፈጸም መቻሉ የአሜሪካን ወታደራዊ የበላይነት በድጋሚ ያሳየ ሆኗል። የዚህ ዘገባ እጅግ አስገራሚው ክፍል አውሮፕላኑ የተጠቀመባቸውን ቦምቦች ናቸው። ተራ ቦምቦች የኢራንን የከርሰ ምድር ምሽጎች መንካት አይችሉም። ስለዚህ አሜሪካ ሁለት ገዳይ የጦር መሳሪያዎችን ተጠቅማለች። ኤምኦፒ ወይንም ደግሞ ማሲቭ ኦርዳንስ ፔኔትሬተር። ይህ ቦምብ ወደ 30,000 ፓውንድ የሚመዝን ሲሆን እጅግ ወፍራም የሆነ ኮንክሪትና ጠንካራ አለቶች ሰንጥቆ በመግባት በውስጥ በኩል ከፍተኛ ፍንዳታ የመፍጠር አቅም አለው። ሁለተኛው ቢኤልዩ ወይም ደግሞ በንከር በስተር። ይህ ደግሞ ለተወሰኑ የከርሰ ምድር ኢላማዎችና የዋሻ መግቢያዎች ለማውደም የተዘጋጀ ልዩ ቦምብ ነው። እነዚህ ቦምቦች ከከፍተኛ ከፍታ ላይ ሲለቀቁ በመሬት ስበት ኃይል ታግዘው ወደ መሬት ጥልቀት በመግባት የሚሳኤል ማከማቻዎቹን ከነዳጃቸው እና ከነ ተተኳሻቸው ያጋያሉ። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረ ነው። ኢራን ለዚህ እርምጃ ምን አይነት ምላሽ ትሰጥ ይሆን የሚለው በብዙዎች ስጋት ነው። የአሜሪካ ባለስልጣናት ይህ እርምጃ ሌሎችን ወገኖች ለማስጠንቀቅና የዓለምን ሰላም ለማስጠበቅ የተወሰደ መሆኑን ይገልጻሉ። ያም ሆነ ይህ የቢቱቢ ስፕሪት ዘመቻ የዘመናዊ ጦርነትን ገጽታ የቀየረና የወደፊት የኃይል ሚዛኑን የሚያሳይ ሆኖ አልፏል። ስለተከታተላችሁን እናመሰግናለን። ለተጨማሪ ወቅታዊና ወታደራዊ መረጃዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ይቆየን።